የተረገመው ምድር ላይ ብሎ የሚሰራ ነው። በላብህ የሚል ነው። የርግማን ውጤት ነው። ምድሪቷም ተረግማለች። ከተረገመው ምድር ላይ የእጆቹን ስራ የልፋቱን ውጤት ቃየል አቀረበ። የልፋቱን ብሎ ጠብር ግፍ ብሎ የለፋውን አመጣ። እግዚአብሔር በዘላለሙ ስለ ሰው ልጆች የሰጠው ቤዛነት እሱ በሚያቀርበው መስዋዕት የሚገኝ ነፃ ደህንነት ነው እንጂ ብለህ ለፍተህ ከራስ ጓሮ ያመጣኸውን የለፋኸውን ስታቀርብለት ደስ አይለውም። እግዚአብሔር እያስተማረ ነው። ወንጌል እየሰበከ ነው። በዛ ቤት ውስጥ ታሪክ ተነግሯል። በዛ ቤት ውስጥ የሚመጣ መሲህ የሴቲቱ ዘር እንዳለ ደህንነት በዛ በኩል እንደሚመጣ አዳም ለልጆቹ የተናገረውን ነገር ነው። ምክንያቱም አቤል በእምነት ነው ያቀረበው። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። አቤል የሰማው ታሪክ አለ። አቤል በሰማው ታሪክ ውስጥ የሚመጣውን መሲህ በደንብ ተረድቶታል። ይሄ ሰውዬ ግን ብሎ ቃየል ማለት ሃይማኖተኛ ሰው ማለት ቃየል ማለት እንዲህ ብሎ ልፍቶ ግሮ ከተራራ ከምን ቧጦ ያመጣውን ለፈጣሪው ሊያቀርብ የሞከረ ነው። በላብ አይደለም፣ በጥረት አይደለም። ነገርየው አባትና እናቱ ኃጢአት በሰሩ ጊዜ ላይ ከቅጠል ጋር ከዛፍ ጋር ከምናምን ከትክል ጋር ከመሬት ከበቀለ ነገር ጋር ያለ ታሪካቸው እንደማያዋጣቸው ተነግሯል። ቅጠል ሰፍተው አገልድመው እግዚአብሔር ችላ ብሏቸዋል። ሰውየው ግን አሁንም ከመትከልና ቅጠል ከማብቀል ከአባቶቹ ኃጢአትና ገመና የመሸፈን ሙከራ ያልተለያየ ሰው ነው ቃየን ማለት። ያን ጊዜ ግን ፈጣሪ አምላክ ኖ ደህንነት በሰው እጅ አይደለም፣ ደህንነት እኔ የመድኃኒት አምላክ እኔ ነኝ ማድን ገመናን ምሸፍንልህ ብሎ እንስሳ ሰውቶ ነው ቁርበት አልብሶ ገመና የሸፈነላቸው። ያ ኢየሱስ ነው ወደፊት የሚሞተው የእግዚአብሔር በግ ነው። አቤል ይሄንን በደንብ የሰማ ሰው ነው። ስለዚህ እግዚአብሔር የሚወደው መሲሁን የሚገልጥለት በግ ነው። ስለዚህ ያለፋበትን ያልደከመ አቤል በግ ጠባቂ ነበር ሲል እኔ ይገርመኛል። ከማን ነው የሚጠብቀው? ያኔ ሌባ የለም፣ የነሱ ቤተሰብ ብቻ ነው ያለው። ሌባ የለ። አቤል ቁጭ ብሎ ከብቶቹ ሲራቡ ነው የሚያው። በቃ ቁጭ ብሎ ላብ የለም፣ ጥረት የለም፣ ግረት የለም፣ መንከራተት የለም። በቃ ዋሽንት እንኳን ለመንፋቱ አልተጻፈም። ቁጭ ብሎ ይራባሉ። በቃ በጎቹ ይዋለዳሉ። ከዛ ውስጥ አንዱን አመጣና ቁጭ አረገው። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። አቤል መስዋዕትን በምን አቀረበ? በእምነት። ይህንን ሊመጣ ስላለው ነገር እያሰበና እያመነ ባደረገው ነገር ምክንያት እንደ ነቢይ ተቆጥሯል። አሁን ከዛ ከመጀመሪያው ሰውዬ ወጥቶ ጫካ አውጥቶና ሜዳ እንውጣ ብሎ ገድሎታል። ማንን? አቤልን። ምክንያቱም ሃይማኖት በጥረቱ በልፋቱ በእግዚአብሔር ፊት ተቀባይነት የሚፈልግ የቃየን አይነት መንፈስ ያለው ሃይማኖት በምንድን የሚታወቀው? አቤት በጸጋ የሚድኑትን በእምነት የሚድኑትን በበጉ መስዋዕት የሚድኑትን በማሳደድና በመግደል የታወቁ ናቸው። የታወቀ ነው። ሕግ ጸጋን ሲያሳድደው የታወቀ ነው። ሙሴ ክርስቶስን ሲጋርደው የታወቀ ነው። በስራ ድናለው የሚል በጸጋ ድናለው የሚሉትን ከቻለ ቢገድል ካልቻለ ቢያሳድድ ደስታው ነው። የታወቀ ነው። ከድሮም የነበረ ነው። ሃይማኖት ብሎ ጠብ እርግፍ ብሎ ያቀረበውን ነገር ፈጣሪ እንዲቀበልለት መከራ የሚበላ ነው። በጸጋ የዳንን ሰዎች ደግሞ እኛ ባቀረብነው ሳይሆን ራሱ እግዚአብሔር ባቀረበው ቁርባን እንደምንድን እናውቃለን። ግን ሁሉ ጊዜ የምንሰደድ ነን መጽሐፍ ቅዱስ እንደሚናገር። ያን ጊዜም እስማኤል የአጋር ልጅ ማለት ነው በጸጋ የተወለደውን በተስፋ ቃል የተወለደውን ይስሐቅን እንዳሳደደው አሁንም እንዲሁ ነው ተብሎ ተጽፏል። አዲስ ነገር የለም። ጳውሎስ የሕግ ጠበቃ በነበረ ሰዓት አሳዳጅ ነው፣ ጸጋ ያድናል ሲል ግን ተሳዳጅ ሆነ። ኖርማል ነው፣ ሕግ ጸጋን ያሳድዳል። ሳውል ጳውሎስን ማሳደዱ የተጻፈ ነው፣ የግድ ነው ማለት ነው።